ያለምንም ማስጠንቀቂያ አንድ ቀን የምትወደው ነገር ሁሉ ቢወሰድብህ ምን ይሰማሃል? ልጆችህ ቢሞቱ፣ ቤትህ ቢፈርስ፣ ሀብትህ በሙሉ ቢዘረፍ ወይም በእሳት ተቃጥሎ አመድ ቢሆን፣ ጤናህም ቢታወክስ፣ ከሁሉም በላይ ደግሞም ሊያጽናኑ የሚገቡ የቅርብ ሰዎችህ ጥፋቱ የራስህ እንደሆነ ቢነግሩህስ? እግዚአብሔርም ዝም ቢል አሁንም በእግዚአብሔር ላይ ያለህ እምነት ጸንቶ ይቆያል? ከብዙ ዘመናት በፊት በዑፅ ምድር ኢዮብ የተባለ አንድ ሰው ይኖር ነበር። እርሱም ፍጹምና ቅን፣ እግዚአብሔርን የሚፈራና በጣም ባለጸጋና በብዙዎች ዘንድ የተከበረ ሰው ነበር። 7 ወንዶችና 3 ሴቶች ልጆች ነበሩት። ብዙ አገልጋዮችና በሺዎች የሚቆጠሩ እንስሳት ነበሩት። 7,000 በጎች፣ 3,000 ግመሎች፣ 500 ጥንድ በሬዎች እና 500 አህዮች ነበሩት። በምስራቅ ካሉ ሰዎች ሁሉ እርሱ ታላቅና የተከበረ ነበር። አንድ ቀን የእግዚአብሔር መላእክት በጌታ ፊት ለመቆም በመጡ ጊዜ ሰይጣንም አብሮ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ ብሎ ጠየቀው። ሰይጣንም ምድርን ሁሉ ስዞራትና በእርሷም ስመላለስ ብሎ መለሰ። እግዚአብሔርም ንግግሩን በመቀጠል እንዲህ አለው፣ በምድር ላይ እንደርሱ ያለ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የሌለውን ባሪያዬን ኢዮብን አየኸውን? ሰይጣን ግን እንዲህ ሲል መለሰ፣ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? አንተ በዙሪያው በቤቱና ባለው ሁሉ ላይ አጥረህለት የለምን? የእጁን ሥራ ባርከሃል፣ ከብቶቹም በምድር ላይ በዝተዋል። ነገር ግን አሁን እጅህን ዘርግተህ ያለውን ሁሉ ንካበት፣ በእርግጥ ፊት ለፊት ይሰድብሃል። እግዚአብሔርም ሰይጣንን እንዲህ አለው፣ እነሆ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ በራሱ ላይ እጅህን እንዳታነሳ። ከጥቂት ጊዜ በኋላ በአንድ ተራ ቀን ኢዮብ በቤቱ ሳለ ድንገተኛ መርዶችን የያዙ መልእክተኞች አንዱ ከሌላው እየተከተለ መጡ። የመጀመሪያው መልእክተኛ በከፍተኛ ድካምና ፍርሃት እየሮጠ መጥቶ እንዲህ አለው፣ በሬዎቹ ሲያርሱ፣ አህዮቹም ባጠገባቸው ሲሰማሩ ሳባውያን መጥተው ወረሯቸው፣ ወሰዷቸውም፣ አገልጋዮቹንም በሰይፍ ገደሉኝ። እኔም ላረዳህ ብቻዬን አመለጥኩኝ። ይህ መልእክተኛ ገና ተናግሮ ሳይጨርስ ሌላው ሁለተኛ መልእክተኛ በሩን ጥሶ በመግባት የባሰ አሰቃቂ ዜና አወራ። የእግዚአብሔር እሳት ከሰማይ ወርዳ በጎቹንና አገልጋዮቹን አቃጠለች፣ በላቸውም። እኔም ላረዳህ ብቻዬን አመለጥኩኝ። ሁለተኛው መልእክተኛ ገና ንግግሩን ሳይጨርስ ሦስተኛው መልእክተኛ በታላቅ ጭንቀት እየሮጠ መጣ። ከለዳውያን በሦስት ወገን ከፍለው ግመሎቹን ወሰዱ፣ አገልጋዮቹንም በሰይፍ ገደሉኝ። እኔም ላረዳህ ብቻዬን አመለጥኩኝ። ሦስተኛው መልእክተኛ ገና እየተናገረ ሳለ አራተኛው መልእክተኛ በታላቅ ሐዘንና ድንጋጤ ውስጥ ሆኖ መጣ። እንዲህም አለ፣ ልጆችህና ሴቶች ልጆችህ በታላቅ ወንድማቸው ቤት ሲበሉና የወይን ጠጅ ሲጠጡ በድንገትነት ከበረሃው ማዶ ታላቅ ብርቱ ንፋስ መጣ፣ የቤቱንም 4 ማዕዘን መታ፣ ቤቱም በወጣቶቹ ላይ ወደቀና ሞቱ። እኔም ላረዳህ ብቻዬን አመለጥኩኝ። በጥቂት ደቂቃዎች ውስጥ የኢዮብ ዓለም ሙሉ በሙሉ ተናጋ። ሀብቱ ጠፋ፣ ቤተሰቡ ተበተነ፣ የሚወዳቸው ልጆቹንም አጣ። ኢዮብም ተነስቶ ልብሱን ቀደደ፣ ራሱንም ተላጨ። ይህም ጥልቅ የሆነ ሐዘኑን ለመግለጽ ነበር። ነገር ግን እግዚአብሔርን ከመሳደድ ይልቅ በምድር ላይ ተደፍቶ እንዲህ በለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴን ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ። የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ውስጥ ኢዮብ በበደል አልወቀሰም። ከጥቂት ጊዜ በኋላ እንደገና የእግዚአብሔር መላእክት በጌታ ፊት ለመቆም በመጡ ጊዜ ሰይጣንም አብሮ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ያንኑ መልስ መለሰ። እግዚአብሔርም ኢዮብን አየኸውን? ያለ ምክንያት እንድታፋው አነሳሳኝም፣ እርሱ ግን ጽናቱን አልለቀቀም አለው። ሰይጣን ግን በንቀት እንዲህ ሲል መለሰ፣ ቁንጅኛ ስለ ቁንጅኛ ነው። ሰው ለሕይወቱ ሲል ያለውን ሁሉ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ንካው፣ በርግጥ ፊት ለፊት ይሰድብሃል። እግዚአብሔርም ሰይጣንን እንዲህ አለው፣ እነሆ ያለው ሁሉ በእጅህ ነው፣ ነገር ግን በሕይወቱ ተውለት። ሰይጣንም
ከእግዚአብሔር ፊት ወጥቶ ኢዮብን ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በሚያሰቃይ ቁስል መታው። ሥጋው በሙሉ ተሰናጣጠ፣ ቁስሉም መግሊዝ ነበር። ኢዮብ ሕመሙን መቋቋም ባለመቻሉ ከተማውን ጥሎ አመድ ላይ ተቀመጠ። የሸክላ ስብርባብ ወስዶም ቁስሉን ያክ ነበር። ብቸኛ የቀረችው ሚስቱ ኢዮብን ስቃይ አይታ እንዲህ አለችው፣ አሁንም ጽናትን ይዘኸውን እግዚአብሔርን ስደብና ሙት አለችው። ኢዮብ ግን ወደ እርሷ ዞር ብሎ በሐዘን እንዲህ አላት፣ አንቺ እንደ አንዲት ሰነፍ ሴት ትናገራለሽ። ከእግዚአብሔር ዘንድ በጎውን ተቀበለን ክፉንስ አንቀበልም? በዚህም ሁሉ ኢዮብ በከንፈሩ አልበደለም። የኢዮብ 3 ጓደኞች ማለትም ቴማናዊው ኤልፋዝ፣ ሹሃዊው ቢልዳድ እና ናኤማናዊው ሶፋር የደረሰበትን መከራ ሰምተው ሊያጽናኑህ መጡ። ነገር ግን ከሩቅ ሲያዩት ሊያውቁት አልቻሉም። ስቃዩንና ውርደቱን አይተው ድምፃቸውን ከፍ አድርገው አለቀሱ። ለ7 ቀንና ለ7 ሌሊት አብረውት አመድ ላይ ተቀመጡ። ሕመሙ በጣም ታላቅ እንደሆነ አይተዋልና ማንም አንዲት ቃል አልተናገረም። ከዚያም ኢዮብ አንደበቱን ከፍ አድርጎ የተወለደባትን ቀን ረገመ። የተወለድኩባት ቀን ጥፋ አለ። ሕይወቱ በሙሉ ስቃይ ስለሆነበት መኖር ሰላው። በዚህ ጊዜ ጓደኞቹ መናገር ጀመሩ። ኤልፋዝ እንዲህ አለ፣ ኢዮብ እውነትን ብንናገር ትቆጣለህ? ንጹሕ ሆኖ የጠፋ ማን ነው? እግዚአብሔር ክፉዎችን ይቀጣል። አንተም አንድ ያደረግከው ጥፋት ሊኖር ይችላልና ንስሐ ግባ። ኢዮብ ግን እንዲህ ሲል መለሰ፣ እናንተ ሕመሜን ወደ ጥፋት ትቀይሩታላችሁ። ልቤ ንጹሕ እንደሆነ እግዚአብሔር ያውቃል። ቢልዳድም ቀጠለ፣ እስከ መቼ እንዲህ ዓይነት ነገር ትናገራለህ? ልጆችህ ምናልባት በድለው ይሆናል። እግዚአብሔር ፍትሐዊ ነው። አንተ በእውነት ጻድቅ ብትሆን ኖሮ ይረዳህ ነበር። ኢዮብም በጩኸት የሞቱት ልጆቼን ትወቅሳለህ? እግዚአብሔር ቢመልስልኝ ኖሮ ጉዳዬን በፊቱ አቀርብ ነበር። ሶፋርም ራሱን ንጹሕ የሚያደርግና በትዕቢት የሚናገር ሰው እግዚአብሔር ዝም አይለውም፣ ጊዜው ሳይረፍት ምሕረትን ልመን አለው። ክርክሩ ቀጠለ። ኢዮብ ንጹሕነቱን ይከላከል ነበር፣ ጓደኞቹ ደግሞ እንደ ዳኛ ሆነው ይከሱት ነበር። ከረዥም ዝምታና ከጓደኞቹ ረዥም ንግግር በኋላ ሁሉን የሚቻለው እግዚአብሔር በአውሎ ነፋስ ውስጥ ሆኖ ተናገረ። ዕውቀት የሌለው ቃል ምክሬን የሚያጨልመው ይህ ማን ነው? እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ አንተም ትመልስልኛለህ አለው። እግዚአብሔር የምድርን መሠረት ሲጥል ኢዮብ የት እንደነበር፣ ሰማያትንም ከዋክብትን ማን እንደፈጠረ፣ ባሕርንና ማዕበልን ማን እንደሚገዛ ጠየቀው። ለአንበሳ ንጥቂያን ታድኛለህ? ለቁራዎችስ ምግባቸውን ማን ይሰጣል? እያለ ጠየቀው። እግዚአብሔር የፍጥረትን ጥለትና ምስጢር ዘረዘረለት። ሊገራ ማይቻለውን ሌባጣንንና ብሄሞትን ማን እንደፈጠረ ጠየቀው። በፊቴ ሊቆም የሚቻለው ማን ነው አለው። ኢዮብም ተዋረደ፣ እንዲህም አለ፣ እነሆ እኔ ምንም አይደለሁም፣ ምን መልስልሃለሁ? በአፌ ላይ እጄን እጭናለሁ፣ ከአሁን በኋላ አልናገርም። ኢዮብ የእግዚአብሔር ጥበብ ከሰው አእምሮ በላይ መሆኑን ተረዳ። ሁሉን ማድረግ እንደምትችል ሐሳብህም እንዳይከለከል አሁን አወቅኩኝ። ቀድሞ በጆሮ ሰምቼሃለሁ፣ አሁን ግን ዓይኔ አየችኝ። ስለዚህ ተናገርኩትን እናገራለሁ፣ በአመድና በጥቢ ላይ ሆኜ ንስሐ ገባለሁ አለ። እግዚአብሔርም የኢዮብን 3 ጓደኞች ላይ በወቀሳቸው ላይ ተቆጣ። እንደ ባሪያዬ እንደ ኢዮብ ስለ እኔ ቅኑን ነገር አልተናገራችሁም አላቸው። ኢዮብ ስለ እነርሱ ይጸልይ ይላቸውም አዘዘ። ኢዮብ ስለ ጓደኞቹ በጸለየ ጊዜ እግዚአብሔር የኢዮብን መርኮ መለሰለት። እግዚአብሔር ለኢዮብ አስቀድሞ ከነበረው ይልቅ እጥፍ አድርጎ ባረከው። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥንድ በሬዎች እና 500 አህዮች ሰጠው። ደግሞም 7 ወንዶችና 3 ሴቶች ልጆች ተወለዱለት። ኢዮብም ዚያ በኋላ 140 ዓመት ኖረ። የልጅ ልጆቹን እስከ 4ኛ ትውልድ ድረስ አየ። ይህ ታሪክ ዛሬ ለኛ ትልቅ ትምህርት አለው። ሰይጣን ዛሬም በመከራችን ጊዜ እግዚአብሔር ትቶሃል እያለ ይከሰናል። ነገር ግን ኢየሱስ ክርስቶስ ጠባቃችን ነው። በመስቀል ላይ የሰይጣንን ውሸት ዝም አሰንቶታል።
ታማኝ መሆን ማለት ሕይወት ሁልጊዜ አልጋ ባልጋ ይሆናል ማለት አይደለም። መከራ፣ ሐዘንና ግራ መጋባት ሊመጣ ይችላል። ነገር ግን እግዚአብሔር ከማንኛውም ማዕበል በላይ ብርቱ እንደሆነና በጊዜው ሁሉንም እንደሚያድስ ያስታውሰናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ድጋፋችሁን ይግለጹልን። ቪዲዮ ከተመቻችሁ ለሌሎች እንዲደርስ ላይክ እና ሼር ያድርጉት። ይህን መሰል ጠቃሚ ቪዲዮዎችን ለማዘጋጀት ብዙ ጊዜ ይወስድብናል። የእርስዎ ድጋፍ ግን ቀጥሎ ዘንድ ይረዳናል።